ዌልካም ፋሚሊ። ዛሬ ደግሞ የምንመለከተው እጅግ በጣም ምርጥ አፕ ነው። እዚህ አፕ ላይ ስለተመዘገባችሁ ብቻ እስከ $7 ድረስ የሚደርስ በነፃ ማግኘት ትችላላችሁ። ለመመዝገብ ናሽናል አይዲ ወይም ደግሞ ፓስፖርት ያለው ማንኛውም ሰው መመዝገብ ይችላል፣ የትም ሀገር ሆኖ ማለት ነው። ስለዚህ እዚህ አፕ ላይ እንዴት አድርጋችሁ መስራት እንደምትችሉ፣ እንዴት መመዝገብ እንደምትችሉ በዚህ ቪዲዮ በደንብ አብራርቼ ሰርቼላችኋለሁ። ስለዚህ ሁላችሁም ጀምሩት። ወደፊት የሚፈጠር ነገር አይታወቅም፣ ምናልባት ሊቆም ይችላል። ስለዚህ በሰማችሁበት አጋጣሚ በፍጥነት ብትጀምሩት ምርጥ ነው ብዬ አስባለሁ። ሌላው ደግሞ እዚህ አፕ ላይ በኢንቪቴሽን ማግኘት ይቻላል። በአንድ ኢንቪቴሽን እስከ $0.5 ድረስ ማግኘት ይቻላል ማለት ነው። ስለዚህ ሙሉ መረጃውን እዚህ ቪዲዮ ላይ ይዤላችሁ መጥቻለሁ። ሁላችሁም ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ፣ ቪዲዮውን ላይክ አርጋችሁ ጀምሩት። ቀጥታ ወደ ቪዲዮ እንሄዳለን። አፕሊኬሽኑን ቀጥታ ፕሌይ ስቶር ላይ ሚፓስ ብላችሁ ፈልጉ ታገኙታላችሁ። ነገር ግን እዛ ላይ ለመመዝገብ እያስቸገረ ስለሆነ ከታች ዲስክሪፕሽን ቦክስ ላይ ባስቀምጥኩላችሁ ሊንክ ብትመዘገቡ በቀላሉ መመዝገብ ትችላላችሁ። ቪዲዮውም በደንብ እንዴት አድርጋችሁ በሊንክ መመዝገብ እንደምትችሉ በደንብ ያብራራላችኋል ማለት ነው። በሊንክ ለመክፈት እዚህ የተላከላችሁ የተቀመጠላችሁ ሊንክ አንድ ጊዜ ትነኩታላችሁ። ልክ እንደዚህ ስትነኩት ቀጥታ በብሮዘር ይከፍትላችኋል ማለት ነው። ሁለተኛው አማራጭ ቴሌግራም ላይ ከሆነ የተላከላችሁ ሊንኩ ወይም ደግሞ የተቀመጠው የሁላችሁም ቴሌግራም ቀጥታ እንደዚህ ላይ ከፍት ይችላል። ስለዚህ የማይከፍት ከሆነ ደግሞ እንዴት እንደምታደርጉት ላሳያችሁ። ጫን ብላችሁ ትይዙታላችሁ። ከዛ ኮፒ ሊንክ ትሉታላችሁ። ከዛ ስልካችሁ ላይ ክሮም ትፈልጉና ክሮም ላይ እንደምትመለከቱት ፔስት ታደርጉታላችሁ። ከዛ ይሄን በመንካት ሰርች ታደርጋላችሁ። የመጀመሪያው ስራችን ምንድነው የምናደርገው? እዚች ጋር ኢሜል አድሬሳችንን ማስገባት ነው። ኢሜላችሁን ካስገባችሁ በኋላ እዚህ ጋር የምትመለከቱትን ጌት ኮድ የሚለውን አንድ ጊዜ ትነካላችሁ። ኢሜላችሁን ግን በትክክል ማስገባታችሁ እርግጠኛ መሆን ይኖርባችኋል። ከዛ ወደ ኢሜላችሁ ኮድ ይልክላችኋል። እዚች ጋር ካፕቻ ተሞሉና ማለት ነው። ካፕቻውን ለመሙላት እዚች ጋር እቺን ቀስት ምልክት ይዛችሁ ወደዚህ ስታንቀሳቀሱት ይሄ የምትመለከቱት እዚህ ባዶ ቦታ ላይ መሙላት ማለት ነው። ስለዚህ ሁሉ ጊዜ እንደዚህ አይነት ሲመጣላችሁ እንደዚህ ስላይድ አድርጋችሁ ትክክለኛ ቦታው ላይ እንደዚህ ሲደርስ መልቀቅ ነው። እንደምትመለከቱት እሱን ስሞላ እንደምታዩት እዚህ ጋር መቁጠር ጀመረ። በዚች በ60 ሰከንድ ውስጥ ምን ማድረግ አለብኝ? ኮዱን አምጥቼ እዚህ ጋር ማስገባት አለብኝ። ቬሪፊኬሽን ኮድ የሚለው ቦታ ላይ ማለት ነው። ኢሜል መጥቶልኛል። ኮዱን እዚህ ጋር የገባልኝን ኮድ ኮፒ ለውና እንደምታዩት ቬሪፊኬሽን ኮድ የሚለው ጋር አስገባዋለሁ ማለት ነው። ከዛ በኋላ ፓስወርድ ነው እዚች ጋር ማስገባው። ሴት ፓስወርድ የሚል አለ። እዚህ ጋር ፓስወርድ ካስገባችሁ በኋላ እዚች ጋር ሪፈራል ኮድ የሚል አለ። እንደምትመለከቱት ሪፈራል ኮድ በሊንክ ከሆነ የመጣችሁት ቀጥታ ራሱ ያስገባዋል። ነገር ግን በሊንክ ካልሆነ ደግሞ የመጣችሁት እዚች ጋር ያስቀመጥኩትን ሪፈራል ኮድ በትክክል መሙላት ይኖርባችኋል። ስክሪኑ ላይ በደንብ አድርጌ በትልቁ አሳያችኋለሁ እንዳትሳሳቱ። እንደምታዩት ቁጥርና ስሞል ሌተር ብቻ ነው ያለው። ሪፈራል ኮድ ሳትሞሉ ካለፋችሁ አንድ ኤምኤስሲ አይሰጣችሁም ማለት ነው። ከዛ በኋላ እዚች ጋር አይ ሃቭ ሪድ ኤንድ አግሪ የሚለውን አንድ ጊዜ ትነኩታላችሁ። እዚህ ጋር እንደምትመለከቱት ሬጂስተር ናው የሚል አለ። እሱን አንድ ጊዜ ትነኩታላችሁ ማለት ነው። ከዚህ በኋላ ምንድነው የምታደርጉት? እዚህ ጋር እንደምትመለከቱት ኢንስታል ሚፓስ ፎር ኤር ድሮፕ የሚል አለ። እሱን አንድ ጊዜ ስትነኩት ፕሌይ ስቶር የሚለውን ነክታችሁ ከፕሌይ ስቶር አፕሊኬሽኑን ቀጥታ ምን ታደርጉታላችሁ? ዳውንሎድ ታደርጉታላችሁ ማለት ነው። ዳውንሎድ ሆኖ ካለቀ በኋላ እዚህ ጋር ኦፕን የሚለውን አንድ ጊዜ ትነኩታላችሁ። እንደምትመለከቱት ይመጣላችኋል። አሎ የሚለውን አንድ ጊዜ ትነኩታላችሁ። ከዛ ክሊክ ቱ ኢንተር የሚለውን አንድ ጊዜ ትነኩታላችሁ። ከዛ ጌት ስታርትድ የሚለውን አንድ ጊዜ ትነኩታላችሁ። እዚህ ጋር እንደምትመለከቱት ኦልሬዲ አሁን እናንተ ተመዝግባችኋል ማለት ነው። ስለተመዘገባችሁ ምንድነው የምታደርጉት? ቅድም ያስገባችሁትን ኢሜል ነው የምታስገቡት ማለት ነው። አዲስ የሆኑ ሰዎች ግን ቀጥታ ከአፕ ስቶር የሚያወርዱ ሰዎች ከሆኑ ግን እዚህ ጋር ሳይን አፕ ናው ብለው ይነኩና እንደ አዲስ ፎርም ይሞላሉ ማለት ነው። እናንተ ኦልሬዲ ስለተመዘገባችሁ እዚህ ጋር ኢሜል የምትለው ቦታ ላይ ቅድም ስትመዘገቡ ያስገባችሁትን ኢሜል ታስገባላችሁ። ኢሜላችሁን በትክክል ካስገባችሁ በኋላ ምን ታደርጋላችሁ? እዚህ ጋር ኔክስት የሚለው ትነካላችሁ። ኔክስት አልኩት። ከዛ ፓስወርድ ይለኛል። ቅድም ያስገባችሁትን የራሳችሁን ትክክለኛ ፓስወርዳችሁን
ታስገባላችሁ ማለት ነው። ፓስወርዳችሁን አስገብታችሁ ሎጊን ትሉታላችሁ። እንደተለመደው ካፕቻ ያመጣላችኋል። ይሄን ስላይድ አድርጋችሁ ትክክለኛ ቦታው ላይ እንደዚህ ማስቀመጥ ነው። እዚህ ጋር ያው ስልካችሁ ፓተርን ወይም ደግሞ አሻራ ምናምን የሚጠቀም ከሆነ እሱን መጠቀም የምትፈልጉ ከሆነ ይጠይቃቸዋል። ቀጣዩ ስራችን ዋሌት መክፈት ነው ስራችን። ስለዚህ ምን ታደርጋላችሁ? እዚች ጋር የመጀመሪያውን አይ ዶንት ሃቭ ኤምኢ አይዲ ዋሌት የሚለውን አንድ ጊዜ ክሊክ ታደርጉትና እዚች ጋር ፓስወርድ ከቅድሙ የተለየ ፓስወርድ ነው እዚች ጋር የምታስገቡት። ይሄንን ዋሌታችሁን የምትከፍቱበት 6 ዲጂት ቁጥር እዚች ጋር ታስገባላችሁ ማለት ነው። እዚህ ጋር ግራ እንዳይገባችሁ ሁለቴ ነው የምታስገቡት። አንድ ጊዜ ታስገቡታላችሁ፣ በሁለተኛው ድጋሚ ራሱን አስገብታችሁ ኮንፊርም ትሉታላችሁ። እሺ 6 ዲጂት ቁጥር ካስገባችሁ በኋላ እዚህ ጋር ኮምፕሊት የምትለዋን አንድ ጊዜ ትነካላችሁ። እዛ ደግሞ የመቀጣይ ስራችን ባካፕ ማድረግ ነው። ዋሌታችንን ባካፕ ማድረግ ነው። ስለዚህ ባካፕ ለማድረግ እዚህ ጋር አሁን አንድ ጊዜ ትነኩታላችሁ። ከዛ እዚህ ጋር ይሄንን አንዴ ታበሩታላችሁ። ከዛ አይ አንደርስታንድ የሚለውን ትነካላችሁ። ጋይስ እዚች ጋር በጣም 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 ጥንቃቄ ማድረግ ያለባችሁ ዋሌታችሁን ለመክፈት እዚህ ጋር 12 ፍሬዞች ይኖራችኋል። 12 ፍሬዞች። እነዚህን 12 ፍሬዞች በምንም ታምር ለሰው ማሳየት አይቻልም። ስክሪንሻት ማድረግ የለባችሁም። እዚህ ጋር ማስጠንቀቂያ የሚናገረው እሱ ነው። ስለዚህ ስክሪንሻት ማድረግ የለባችሁም። በትክክል ጽፋችሁ ምን ማድረግ ይኖርባችኋል? ማስቀመጥ ይኖርባችኋል። በየትኛውም ጊዜ ይሄን ዋሌታችሁን አክሰስ ማድረግ ብትፈልጉ እነዚህ 12 ፍሬዞች የግድ ያስፈልጓችኋል። ስለዚህ በትክክል ጽፋችሁ አስቀምጡ። እዚህ ጋር አይ አንደርስታንድ የሚለውን አንድ ጊዜ ተነካላችሁ። እችኛዋን የአይን ምልክቷን እችን ብነካት ስታር ስታር አድርጎ ያስቀመጣቸው ጽሁፎቹን ያበራቸዋል። ቀጣይ ስራችን ምንድነው የሚሆነው? እዚህ ጋር ይሄኛው አይ ሃቭ ባክድ አፕ የሚለውን ትነኩትና እዚህ ጋር ይሄን ክሊክ ታደርጉትና እዚህ ጋር ባካፕ ኮምፕሊትድ የሚለውን አንድ ጊዜ ስትነኩት ይጠይቃችኋል ማለት ነው። በትክክል ባካፕ ማድረጋችሁን በዚህ ነው ቼክ የሚያደርገው ማለት ነው። ምንድነው የምናደርገው? ይጠይቀናል። ከዚህ ከላይ 11ኛው ወርድ ምንድነው፣ 3ኛው ወርድ፣ 12ኛው፣ 4ኛው፣ 6ኛው እያለ ይጠይቀናል ማለት ነው። ወርዶቹ እዚች ጋር ተዘርዝረዋል። ወርዶቹ እንዳለ እዚች ጋር አሉ። ነገር ግን ምኑን ነው የሚጠይቀን? ኦርደሩን እየጠየቀን ነው ማለት ነው። ስለዚህ በጠየቀን ኦርደር እዛ ጋር ካስቀመጥንበት ቦታ ላይ ሄደን እንትን እንላለን ማለት ነው። እናስገባለታለን። ስናስቀምጥ በትክክል በኦርደሩ ማስቀመጥ ይኖርብናል ማለት ነው። የኔ አሁን 11ኛው እቺ ነች። ከዛ ስንተኛ ጠየቀኝ? 3ኛውን ጠየቀኝ። 3ኛው እቺ ነች። እኔ ሁሉንም አሁን አስገብቼ ጨርሻለሁ። በትክክል በኦርደሩ አስገብቼ ጨርሻለሁ። እዚህ ጋር ስጨርሱ ሁሉም ይበራሉ ማለት ነው። እዚህ ጋርም ኮንፊርም የሚለው ይመጣላችኋል ስጨርሱ ማለት ነው። ስለዚህ ከጨረሳችሁ በኋላ ኮንፊርም ትሉታላችሁ። ብዙ ሰዎች ግን የተሳሳቱት እዚህ ጋር አንደኛ ይሄ ነገር ለማንም አይሰጥም። ይሄ ያለው ሰው ማንኛውም ሰው አካውንታችሁ ላይ ቀጥታ ገብቶ ያለውን ነገር መውሰድ ስለሚችል ይሄንን ለማንም ሼር እንዳታደርጉ አደራ ላለው። ከዛ ኮንፊርም እንለዋለን እዚህ ጋር። ከዛ በኋላ እዚህ ጋር ለዋሌቱ ስም ስጡት ይላል። ሚፓስ ብያለሁ። ከዛ በኋላ ስታርት ዩዚንግ የሚለውን ትነኩታላችሁ። ከዛ እዚህ ጋር አይ አንደርስታንድ የሚለውን ትነኩታላችሁ። ከዛ እዚህ ጋር እንደምታዩት ቅድም የነገርኳችሁ አንድ ኤምኢሲ ይሰጣችኋል ማለት ነው። ይሄ አንድ ቶክን ይሰጣችኋል። ይሄ በአሁኑ ሰዓት ከ5 እስከ $8 እየተሸጠ ይገኛል። ይሄን ለማግኘት ግን ምን አድርጉ ይላል? ኬዋይሲ ጨርሱ ይላል። ኬዋይሲ ማለት ኖ ዩር ከስተመር ማለት ነው። ያ ማለት ማንነታችሁን ማሳወቅ ማለት ነው። ማንነታችሁን ማሳወቅ ማለት ነው። እሱን ለማድረግ እዚህ ጋር ክሌም ናው የሚለውን ነክተን ወደ ቬሪፊኬሽኑ መሄድ እንችላለን ማለት ነው። ይሄው ክሌም ናው እንለዋለን። እዚህ ጋር ቬሪፋይ ይላል። ስለዚህ ቬሪፋይ ናው የሚለውን ነክተን ቬሪፋይ እናደርጋለን ማለት ነው። ቬሪፋይ ስናደርግ እዚህ ጋር በትክክል ያለንበትን ቦታ ሁሉንም ነገር በትክክል መሙላት ይኖርብናል። እዚህ ጋር እንደምትመለከቱት አሁን ለምሳሌ እዚህ ጋር ካንትሪ ነው ያለው። ስለዚህ ካንትሪ ያላችሁበትን ቦታ ትመርጣላችሁ። እዚህ ጋር እንደምትመለከቱት ላስት ኔም ነው የሚለው። ላስት ኔም ማለት የአያት ስም ነው። እሺ የምታስገቡት ብዙ ሰዎች እየተሳሳቱ ያሉት አንደኛው እዚህ ጋር። ስለዚህ ላስት ኔም ማለት የአያት ስም ብቻ እዚህ ጋር ጽፋላችሁ። የመጀመሪያው ላይ እዚህ ጋር ፈርስት ኔም ይላል። የእናንተን ስም ብቻ ትጽፋላችሁ።
የአባት ስም ማስገባት ካስፈለገ እዚህ ጋር ከፈርስት ኔም ጋር አንድ ላይ ነው መግባት ያለበት እንጂ ከላስት ኔም ወይም ደግሞ ከአያት ጋር አይደለም መሆን ያለበት። ባታስገቡም ግን የአባት ስም ችግር የለውም። ነገር ግን እዚህ ጋር ስታስገቡ ምንም አይነት ስህተት እንዳትፈጥሩ። አይዲያችሁን አፕሎድ ስለምታደርጉ በትክክል ከሱ ጋር ማች መሆን አለበት። እዚህ ጋር ወንዶች ሜል፣ ሴቶች ፊሜል ብላችሁ መሙላት ትችላላችሁ። እዚህ ጋር አይዲ ታይፕ የሚለው ጋር ያው እንደምትመለከቱት ፓስፖርት፣ ናሽናል አይዲ እና ድራይቪንግ ላይሰንስ ይላል። ስለዚህ በናሽናል አይዲ ወይም ደግሞ በፓስፖርት ትመርጣላችሁ። ስለዚህ እዚህ ጋር በናሽናል አይዲ ስለሆነ እኔ የማደርገው ናሽናል አይዲ የሚለውን መርጣለሁ። ከዛ ናሽናል አይዲ ላይ ያለውን ቁጥር በትክክል ሳታዛንፉ ሙሉውን በትክክል እዚህ ጋር ቁጥሩን ታስገባላችሁ። ከዛ በኋላ እዚህ ጋር ፍሮንት ሳይዱን ስካን ታደርጋላችሁ፣ ታስገባላችሁ። እዚህ ጋር ባክ ሳይዱን ፓስፖርት ከሆነ አንድ ብቻ ነው ስም ያለበት ቦታ እሱን ብቻ ነው የምታስገቡት ስካን አድርጋችሁ ማለት ነው። ከዛ በኋላ ይሄኛው አይ ሃቭ ሬድ ምናምን የሚለውን ይሄኛውን ታበሩና ኔክስት የሚለውን ትነካላችሁ ማለት ነው። እሺ ሙሉውን አስገብቼ ላሳያችሁ። ኦኬ ካንትሪ ሞላው፣ ላስት ኔም፣ ፈርስት ኔም እንዳለ በአጠቃላይ መረጃዎቹን ከሞላው በኋላ ፎቶ ወስዳለሁ። የናሽናል አይዲውን መጀመሪያ ፍሮንቱን፣ ከዛ በኋላ የባክ ሳይዱን እንደዚህ እንደምትመለከቱት ወስዳለሁ ማለት ነው ተራ በተራ። እነሱን ካደረኩኝ በኋላ እዚህ ጋር አይ ሃቭ ሬድ የሚለውን አብርተን ኔክስት የሚለው ይመጣልናል። እሱን ኔክስት እንለዋለን ማለት ነው። ከዛ የሚመጣላችሁን ካፕቻ ስላይድ አድርጋችሁ መክፈት ነው ማለት ነው። በጣም ሲምፕል ነው፣ የሚከብድ ነገር የለም። እንደምታዩት ሰብሚትድ ሰክሰስፉሊ ብሏል። ቀጣይ የሚሆነው የፊት አሻራ መውሰድ ነው ማለት ነው። የፊት አሻራ ስትሰጡ ወደ ግራ ወደ ቀኝ መዞር፣ አይናችሁን ብሊንክ ማድረግ፣ እዛ ጋር የሚያዛችሁን ነገር በትክክል መፈጸም ይኖርባችኋል ማለት ነው። ከዛ በኋላ እንደተለመደው ካፕቻ ይሰጣችኋል። ካፕቻውን እንደዚህ እንደምትመለከቱት ተሳብ ታደርጉና ትክክለኛ ቦታ ታስቀምጣላችሁ። ጀስት አለቀ ማለት ነው። በዚህ መልኩ ትጨርሳላችሁ ማለት ነው። ከዛ በኋላ እነሱ ቬሪፋይ አድርገው በ24 ሰዓት ውስጥ ቼክ አድርገው ኢሜይል ይልኩላችኋል። በተመዘገባችሁበት ኢሜይል ቬሪፊኬሽኑ ፌል መሆኑ ወይም ደግሞ ማለፉን ይነግሯችኋል ማለት ነው። ካለፈ ቶክናችሁም ይሰጣችኋል፣ አንድ ሜስ ይሰጣችኋል። እናንተም ኢንቫይት ማድረግ ትጀምራላችሁ ማለት ነው። ማንኛውም አይነት ጥያቄ ካላችሁ እንዲሁም ስትመዘገቡ ያስቸገራችሁ ነገር ካለ ታች ባስቀመጥኩላችሁ ቴሌግራም ዩዘር ኔም ገብታችሁ ልታናግሩኝ ትችላላችሁ። ይመቻችሁ። መልካም የስራ ጊዜ